ብዙ ጊዜ ዩቱብ ቪዲዮ ከለቀቅን በኋላ የምንሰራቸው ስህተቶች አሉ። እነዚህ ስህተቶች ደግሞ እኛ ሳናውቀው ቻናላችንን በየቀኑ እየገደሉት ነው። ከነዚህ ስህተቶች መካከል ዛሬ አምስቱን እንመለከታለን። ሰላም ሰላም፣ ጤና ይስጥልን። ይህ አክስቴ ቤዛ አዲሱ የዩቱብ ቻናላችን ነው። ቻናላችንን ሰብስክራይብ በማድረግ የመቀላቀል መብታችሁ የተጠበቀ ነው። በዛሬው ቪዲዮ ብዙ እንደምትጠቀሙ አልጠራጠርም። ቪዲዮ ላይክ በማድረግ ጀምሩ። መልካም ቆይታ። እንግዲህ በመግቢያ ላይ እንደነገርኳችሁ በጣም በተደጋጋሚ የምንሰራቸው ስህተቶች አሉ። ብዙ ጊዜ ዩቱብ ላይ ቪዲዮ እንለቃለን፣ ከለቀቅን በኋላ እየታየልን አይደለም። ባይዘዌ ይህንን ከራሴም ተሞክሮም ጭምር የወሰድኩትን ነው የምነግራችሁና ቪዲዮ አይታየልንም። ለምን ቢባል ቪዲዮ ከለቀቅን በኋላ የምንሰራቸው ስህተቶች አሉ፣ በማወቅም ሆነ ባለማወቅ። እነዚያን ስህተቶች ነቅሼ ያውጥቻለሁ እና በዛ ልክ ዛሬ አምስቱን እነግራችኋለሁ። የቀሩትም አሉ፣ እነዚህ ብቻ ናቸው ማለት ግን አይደለም። ሌሎችም አሉ፣ ግን በሌላ ጊዜ ለማሳየት እሞክራለሁ። አንደኛው እና የመጀመሪያው ቪዲዮ ከለቀቅን በኋላ የለቀቅነውን ቪዲዮ ራሳችን ተመልሰን ማየት ማለት አንዴ ፐብሊክ ካደረግን በኋላ በሌላ ዩቱብ አካውንት ይሁን እዛው በስልካችን በሌላ ጂሜል ይሁን በሌላ አካውንት ይሁን ወይንስም ደግሞ ከለቀቅን በኋላ በራሱ በዩቱብ ቻናላችን መልሰን ያን ቪዲዮ እናየዋለን። ይሄ በጣም የተሳሳተ ነው። አንዴ ቪዲዮ የለቀቅነው እኛ እንድናየው ሳይሆን ሰዎች እንዲያዩት ነው። ስለዚህ ሰዎች ናቸው ማየት ያለባቸው። እኛ መልሰን ማየት የለብንም። እኛ መልሰን ላይክ ማድረግ የለብንም። እኛው ራሳችን ኮሜንት መጻፍ የለብንም። እና ብዙ ጊዜ ብዙ ትናንሽ ዩቱበሮች በዚህ ነገር ይሸወዳሉ። እኛ ገብተን ረጅም ሰዓት ባየን ቁጥር ቪዲዮችን ቫይራል እንደሚወጣ አድርገን እናስባለን። እኛ ቪዲዮችንን ቀድመን በ3 ደቂቃ ውስጥ ላይክ ካደረግን ቪዲዮችን እንደሚሄድ፣ እኛ ቶሎ ገብተን ኮሜንት ስንሰጥ ቪዲዮችን ሰዎች ጋር እንደሚደርስ አድርገን የምናስብ ብዙ ዩቱበሮች አለን። ይሄ በጣም የተሳሳተና የመጀመሪያው ስህተታችን ነው። ይህንን ቶሎ ብንችል ማስወገድ መቻል አለብን። ሁለተኛው ደግሞ አሁንም ብዙዎቻችን የምንሰራው ስህተት ነው። ቪዲዮ እንደለቀቅን በፍጥነት ሄደን ቪዲዮችንን ኮፒ አድርገን የቪዲዮችንን ሊንክ ቴሌግራም ላይ ለሰዎች መልቀቅ፣ ሰዎች እንዲያዩልን፣ ቶሎ ሰዎች እንዲመለከቱልንና ላይክ እንዲያደርጉልን ሰዎች ግሩፕ ላይ ሊሆን ይችላል፣ የራሳችን ክሬት ያደረግነው ግሩፕ ላይ ሊሆን ይችላል፣ ሄደን ቴሌግራም ላይም ሆነ ሌሎች ሶሻል ሚዲያዎች ላይ ሊንኩን መልቀቅ። ይሄ በጣም የተሳሳተ ቪዲዮችንን የሚገል ወሳኝ ነገር ነው። ይህንን ቶሎ ብለን ልናስተካከል ይገባል። ቪዲዮችሁን እየገደለ ነው ያለው። ለምንድን ነው ቪዲዮ የተመልካች ያጣው እያላችሁ ያላችሁ ሰዎች፣ እነዚህ ስህተቶች ናቸው ቪዲዮችንን እየገደሉትና ተመልካች እንዳናገኝ እያደረጉ ያሉት። ስለዚህ ቪዲዮችን እንደለቀቃችሁት ኮፒ ሊንክ አድርጋችሁ ሌሎች ሶሻል ሚዲያ ላይ የምንለቅ ሰዎች ጥንቃቄ ልናደርግ ይገባል። ሶስተኛው ቴሌግራም ላይ አሁንም ይህንን ስህተት የምንሰራው፣ ሶስተኛውን ስህተት የምንሰራው ቴሌግራም ላይ ነው። ቴሌግራም ላይ አሁንም ኢልኝ እኔም ያንተን ቪዲዮ አይልሃለሁ የሚባል ሰብ ቱ ሰብ የሚባል የሆነ አይነት እኔም በቅርብ ያየሁት ነገር አለ። ቴሌግራም የሆነ ግሩፕ አለ፣ እዛ ውስጥ ትገባላችሁ። ሰብ ቱ ሰብ ሰብስክራይብ አድርገኝ እኔም ሰብስክራይብ አደርግልሃለሁ፣ ቪዲዮን ይልኝ እኔም ቪዲዮህን አይልሃለሁ፣ ቪዲዮን ላይክ ግጭልኝ እኔም ቪዲዮህን ላይክ ግጭልሃለሁ የሚሉ አይነት በጣም የሚያስጠላ ድራማ አለ። ይሄ ዩቱብ ካምፓኒ ያውቀዋል። የሚገርማችሁ ነገር ገና ቪዲዮውን ኮፒ ሊንክ አድርጋችሁ ቴሌግራም ላይ ፔስት ስታደርጉት ዩቱብ ያውቀዋል፣ ቪዲዮችሁን ይገለዋል፣ ማንም ጋር እንዳይደርስ ይከለክላል። ስለዚህ ይሄ ሰብ ቱ ሰብ ይልኝ እኔም ልይልህ የሚሉ አይነት ጨዋታዎች ብትችሉ ቶሎ ማቆም ብትችሉ እንደኔ የምመክራችሁ ይሄን ነው። እነዚህ ነገሮች እንዳቆማችሁ እርግጠኛውን የምነግራችሁ ቪዲዮቻችሁ ቫይራል መውጣት ይጀምራሉ። አራተኛ ቪዲዮችሁን ለቃችሁ 10 ደቂቃ 20 ደቂቃ ወይም 1 ሰዓት ይታገሱና ማንም ሰው ካላየው ቪዲዮችሁን የምትደልቱ ሰዎች፣ እኔም ልክ እንደናንተ ይህን ስህተት እሳሳት ነበረ። የሚገርማችሁ ነገር ቪዲዮችሁ 1 ሰዓት አይደለም 1 ሳምንት እንኳን ቢቆይ ተመልካች ቢያጣ ባይገኝ መደለት የሚባል ነገር በጭራሽ ዩቱብ ካምፓኒ አይደግፍም። ቻናላችሁን ይገለዋል ዩቱብ ራሱ ማለት ነው። ስለዚህ በተቻለ አቅም የፈለገ ቢሆን ዩቱብ የለቀቃችሁትን ቪዲዮ ይፈልገዋል። ጊዜ ጠብቆ ቫይራል ሊያወጣ ይችላል። ብቻ ግን የፈለገ ቢሆን ተመልካች ስላጣችሁና ተመልካች ጋር ስላልደረሰ ብቻ ያንን ቪዲዮ መደለት በጣም ስህተት ነው። ይህንን ስህተትም ልታስወግዱ ይገባል። አምስተኛውና የመጨረሻው ስህተት ምንድን ነው? አንድ ቪዲዮ ለቀቃችሁ እንበል። ለቀቃችሁ ቢያንስ አንድ ቪዲዮ
ከለቀቃችሁ በኋላ ሌላ ቪዲዮ ለመልቀቅ በትንሹ 3 ሰዓት ያስፈልጋል። መታገስ አለባችሁ። የ3 ሰዓት ቆይታ ያስፈልጋችኋል። ዩቱብ ቪዲዮአችሁን በደንብ ማወቅ አለበት። ዩቱብ ቪዲዮአችሁን መገምገም አለበት። ዩቱብ ቪዲዮአችሁን አናላይዝ ማድረግ መቻል አለበት። ስለዚህ ቪዲዮ እንደለቀቃችሁ በአንዴ እንደገና በ5 ደቂቃ ውስጥ ወይም በ10 ደቂቃ ውስጥ ወይም በ1 ሰዓት ቆይታ ብቻ ሌላ ቪዲዮ መልቀቅ ይሄ ቪዲዮአችሁን ይገለዋል። ስለዚህ በተቻለ አቅም አንድ ቪዲዮ ከለቀቃችሁ በኋላ በጣም በፍጥነት እንኳን ቪዲዮ ልልቀቅ ካላችሁ የ3 ሰዓት ልዩነት ያስፈልጋል። የ3 ሰዓት ልዩነት 3 ሰዓት ካልታገሳችሁ በስተቀር ቪዲዮ መልቀቅ በፍጹም አይጠበቅባችሁም። የዛሬው ቪዲዮ ይህን ይመስል ነበር። በቀጣይ በሌላ አዲስ ገራሚ ሀሳብ ተመልሰን እስክንገናኝ ድረስ ቸርን ሰንብት። ቪዲዮአችንን ላይክ አድርጉት። መልካም ቆይታ